ግዕዝ የአዳምና ሔዋን የተፈጥሮ ቋንቋ የመጀመሪያው መነጋገሪያ ልሳን መሆኑን እንዴት ማረጋገጥ ይቻላል? ከዚህ የሚከተሉት 7 እውነታዎች የግዕዝን ምንነትና ማንነት በአዎንታዊ መልኩ በቀላሉና በግልጽ አስረግጠው በአጽንዖት ያስረዳሉ። አንደኛ፣ የራሱ የግዕዝ ትርጉሙ መጀመሪያና ነፃ ማለት መሆኑ ነው። ሁለተኛ፣ በ7 ብዛት የሚወሰን ቁጥር መለኮታዊ ምስጢር ያለበት መሆኑን በማስገንዘብ እያንዳንዱ የግዕዝ ፊደል ሆሄ በስም በመልክና በድምፅ ይዘቱ በተቀዳጀው በ7ቱ ፍጹማን ባህሪያት ተለይቶ መታወቁ ነው። ሶስተኛ፣ የእያንዳንዱ የግዕዝ ፊደል አሌፋት የመጀመሪያ ቅርጽ አፍ ሳያስከፍት ግዑዝ በሆነውና ግዕዝ በተባለው በተፈጥሮ ድምፅ ብቻ መነገሩ ነው። አራተኛ፣ አ ወይም ሃ የሚለው የፊደላችን አሌፋት መነሻ በግዕዝ ፍጹም ያማረ የሚል ትርጉም ባለው አዳም በሚል ቃል በወንድና በሴት ጾታዎች ለተገለጹት ለመጀመሪያዎቹ ሕያዋን ፍጡሮች መገኛ ይሆን ዘንድ በአንድ አካልነትና በአንድ ባህሪነት በእግዚአብሔር መልክ ለተፈጠረው ቀዳሚው ሰው መጠሪያ ሆኖ መሰጠቱ ነው። አምስተኛ፣ በመላው ዓለም ያሉ ሌሎቹ የሰዎች ቋንቋዎችና ፊደሎቻቸው በተናጋሪዎቻቸው ሕዝቦች ወይም ጎሳዎች ስሞች ሲጠሩ ግዕዝ ግን በራሱ ስም ብቻ መጠራቱ ነው። ስድስተኛ፣ በምድር ላይ የሚኖሩ የሰው ልጆች ሁሉ ተወልደው በሕፃንነታቸው መናገር በሚጀምሩበት ጊዜ ቋንቋዎቻቸውና ፊደሎቻቸው የተለያዩ ሲሆኑ አፋቸውን ለመፍታት አባቶቻቸውና እናቶቻቸውንም ለይተው ለመጥራት አባባ እና እማማ እያሉ የሚለማመዱባቸው አብ 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 እና እም የሚሉት ቃላት በቀጥታ አባት 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 እና እናት 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 የሚል ፍቺ ያላቸው ፍጹም ግዕዝ መሆናቸው ነው። ሰባተኛ፣ ለግዕዙ ፊደላችን መደበኞች የሆኑት 22ቱ አሌፋት ቁጥራቸው እግዚአብሔር በ6ቱ ቀኖች በሰራቸው በ22ቱ መደበኞች ፍጥረታት ልክ መሆኑንና ራሳቸው አሌፋቱ እያንዳንዳቸው የእግዚአብሔር መታወቂያ ስሞች መሆናቸው ብቻ ሳይሆን በስያሜ በመልክና በድምፅ ይዘታቸው ከተቀዳጁት ከመለኮታዊ ሰባትነታቸው ጋር በአ ጀምረው በኦ የሚፈጸሙ በመሆናቸው አነ ውእቱ አልፋ ወኦ፣ አነ ቀዳማዊ ወአነ ዳህራዊ፣ ርዕስ ወመሃለቅት ማለትም በቃልነቴ ለማንነቴ መገለጫ መነሻ እንደሆነው እንደ አ እና መዳረሻው እንደሆነው እንደ ኦ አሌፋት እኔ ፊተኛውና ኋለኛው መጀመሪያውና መጨረሻው ነኝ ብሎ ኋላ ኢየሱስ መሲህ በተባለበት መጠሪያው ራሱን በሰውነት የገለጸው እግዚአብሔር በዚህ የግዕዝ ስሙ ማንነቱ የታወቀበትና አምልኮቱ የሚፈጸምበት ቋንቋና ፊደል ሆኖ በሕያውነት እነሆ እስከ ዛሬና ወደፊትም ለዘላለምም እንዲቀጥል ማድረጉ ናቸው። ራእየ ዮሐንስ ምዕራፍ 22 ከቁጥር 13። እንግዲህ ስለ ግዕዝ ምንነትና ማንነት እግዚአብሔራዊ እውነታ ይህ ከሆነ ግዕዝ የኛ የቅዱሳኑ ኪዳን ኢትዮጵያውያንና ኢትዮጵያውያት የምንነታችንና የማንነታችን እውነተኛ መታወቂያችንና መለያችን መሆኑ ታወቀ፣ ተረዳ፣ ተረጋገጠ ማለት ነው። ስለዚህም ራሱ በተፈጥሮ ባህሪው ሕያው ሲሆን በእኛም በእያንዳንዳችን አካላዊ ሕያውነት እርሱም አካል ገዝቶ ይኸው በይበልጥ በቤተ ክህነታችን ውስጥ ሕያውነቱን በእያንዳንዳችን አካላዊ ሕያውነት እርሱም አካል ገዝቶ ይኸው በይበልጥ በቤተ ክህነታችን ውስጥ ሕያውነቱ ጸንቶና ተጠብቆ ኖሯል። ይህን ሕያው አቋሙን እንደያዘ ይኸው ዛሬም በሕልውናው ቀጥሎበት ይገኛል። ስለዚህ አንደኛ በቅዱሱ ኪዳን መዝሙራችን ውስጥ
ለዚህ ፊደላችን፣ ለግዕዝ ቋንቋችን፣ ለእውቀት፣ ለጥበብ፣ ለስልጣኔያችን፣ ለልማት ለእድገት መሰረት ህንጻችን በተፈጥሮ ውበት ገነት አገራችን የምንኖርበት የታሪክ ክብራችን ከአምላክ ያገኘነው ሕገ መንግሥታችን ማንም የማይነጥቀን የሰማይ ወርቃችን የምንጠብቀው ያደራ ውርሳችን ቅዱሱ ኪዳን ነው ሕያው ቅርሳችን በሚል ቃል የተገለጸው እምነታችንን በመከተል ሁለተኛ በቅዱሱ ኪዳን የኢትዮጵያዊነት ሃይማኖታችን ምክንያት የአገልግሎታችን ቋንቋ ግዕዝና ከእርሱ የተገኘው ኢትዮጵያኛ የተባለው አማርኛ ሲሆን የጊዜ አቆጣጠሩም በዚሁ ሃይማኖት ላይ የተመሰረተው ሥርዓተ ቀመር ነው የሚለውን በእያንዳንዳችን የልብ ጽላት ላይ በመንፈስ ቅዱስ ተጽፎና በየልቦናችን ማህደር ውስጥ ተመዝግቦ በአገልግሎት ሥርዓታችን አንቀጽ 14 ላይ የሚነበበውን ኪዳናዊ መመሪያ መሰረት በማድረግ ሶስተኛ የፈጣሪና የቅድስት እናቱ ተቃዋሚ የሆነው የክፋት ኃይል ለእርሱ እንደመሰለው የእግዚአብሔር መንግሥት የሆነችውን ኢትዮጵያን ደግሞም የእርሷ የሆኑትን ልጆችና ዜጎቿን አገልጋዮቿንና ሕዝቧን ብቻ ሳይሆን ስሟ የሚጠራበትን ምድሯንና አገሯን ግዕዝንና እርሱን የመሰሉትን ሕያዋን ቅርሶቿን የተፈጥሮ ጸጋዎቿንና ሀብቷን ሁሉ ጭምር በወረራ ይዤ የሚጠፋውን አጠፋለሁ፣ የሚደመሰሰውን እደመስሳለሁ፣ የሚበዘበዘውን እበዘብዛለሁ ብሎ በጥበቡ በገንዘቡና በኃይሉ ትምክህትና እብሪት ድፍረትና ግፍ ተማምኖ በገንዘቡና በኃይሉ ትምክህትና እብሪት ድፍረትና ግፍ ተማምኖና ተደላድሎ በሚዝናናበት ጊዜ በእግዚአብሔር የእግዚአብሔርና ለእግዚአብሔር የሆነችው ኢትዮጵያ እርሷም እናቱ ቅድስት ድንግል ማርያም እርሷና የእርሷ የሆኑት እውነቷም መንግስቷም ልጆቿም ግዕዝንና እርሱን የመሰሉት ሕያዋን ቅርሶቿም መጥፋታቸውና መደምሰሳቸው ቀርቶ መለኮታዊውና ዘላለማዊው ካህን ንጉሥ በሆነው በልጇ በወልደ እግዚአብሔር ኢየሱስ መሲህ ምክንያት እርሷ በመላው ፍጥረተ ዓለም በምድርም በሰማይም በገናንነት ተንሰራፍታና ሰፍና የኖረች አሁንም የምትገኝ ወደፊትም በዚህ ሕልውናዋ የምትቀጥል መሆኗ እነሆ በይፋ ተገልጦ የምስራቹ ቀዳማዊ መልእክት በተላለፈበት ቃለ አዋዲውም በታወጀበት በቅርቡ ወራት አሁን ደግሞ የግዕዝ ዕድል ፈንታውና ጽዋ ተርታው መድረሱ ስለተረጋገጠ ይህንኑ አምላካዊ ቸርነት ጸጋ ለፍጥረተ ዓለሙ በአዋጅ ማሳወቅ አስፈላጊ በመሆኑ ከዚህ የሚከተሉትን አንቀጾች የያዘው ይህ ቃለ አዋዲ ከኢትዮጵያ የእግዚአብሔር መንግሥት ታውጇል። አንደኛ ግዕዝ የእግዚአብሔርና በእግዚአብሔር ለእግዚአብሔርም በመሆኑ ቅዱስ ቋንቋ ነው። ሁለተኛ ግዕዝ አዳማዊ በተባለበት ስሙ የመጀመሪያው የሰው ልጆች ቋንቋ ነው። እንዲህ በመሆኑ የዓለም ቋንቋዎች ሁሉ እናትና ምንጭ ግንድና መሰረት ቀዳሚና ዘላለማዊ ነው። ሶስተኛ ግዕዝ ከአዳምና ከሔዋን ጋር አብሮ በእግዚአብሔር ድንቅ ጥበብ የተፈጠረ ስለሆነ ለ7518 ዓመታት ዕድሜ ያለው ሆኖ ከኢትዮጵያና ከእግዚአብሔር መንግስትነቷ ከቅዱሱ ኪዳኗም ጋር በአንድነት የተገኘ ሕያው ጸጋ ነው። አራተኛ ስለዚህ ግዕዝ የኢትዮጵያና የቅዱስ ኪዳኗ የመንግስቷና የልጆቿ ዘላለማዊ ቋንቋ ሆኖ የመኖር ሕልውናውን እስከ ዛሬ አጽንቶ እንደተገኘ ሁሉ ዛሬና ለዘላለሙ በዚሁ ሕያውነቱ የሚቀጥል ይሆናል። አምስተኛ ግዕዝ ኢትዮጵያና ልጆቿ በዚህ መልክና ይዘት እንደ ቅዱሱ ኪዳን እንዲህ ከእግዚአብሔር ያገኙት ቋንቋቸው ብቻ ሳይሆን
የምንነታቸውና የማንነታቸው ልዩ መታወቂያቸውም ስለሆነ በዚሁ መልኩና ይዘቱ ሊጠብቁትና በሕያውነቱ እንዲቀጥል ሊያደርጉ ይገባል። ስድስተኛ፣ ከዚህ የተነሳ ይህ አዋጅ ይፋ እንዲወጣ ከተደረገበት ከዛሬ ጀምሮ ግዕዝ ለቅዱሱ ኪዳን ኢትዮጵያውያንና ኢትዮጵያውያት ዋናው ቋንቋቸው ይሆናል። ይኸውም ከቸሩ ፈጣሪያቸውና ከቅድስት እናቱ ከቅዱሳኖቻቸውና ከቅዱሳቶቻቸው ጋር በጸሎት የሚገናኙበት፣ እርስ በርሳቸውም የሚነጋገሩበትና የሚጻጻፉበት፣ ሐሳባቸውንና ዕውቀታቸውንም በቃልና በጽሕፈት የሚገልጡበትና የሚለዋወጡበት መደበኛ ቋንቋቸው ይሆናል። ይህም ሲባል ከእርሱ ከግዕዝ በሰረጹት አማርኛና እርሱን በመሰሉት ተወላጅና ተወራጅ ቋንቋዎች የመጠቀም ምርጫቸውና ነጻነታቸው እንደተጠበቀ ይቀጥላል። ሰባተኛ፣ ይህን የመሰለውን የግዕዝን ሕያው ማንነት በዚህ ሕያው መልኩና ይዘቱ አጠናክሮና አግዝፎ በማሳየት በእውን ለመፈጸም እያንዳንዱ ኪዳናዊ ኢትዮጵያዊና እያንዳንዱ ኪዳናዊት ኢትዮጵያውያት ይህንኑ የግዕዝ ቋንቋቸውን ለየራሳቸው ለማወቅና ለሌሎች በተለይም ለልጆቻቸው ለማሳወቅ በየግላቸውና በጋራ በሚቻላቸው አቅም ሙሉ ጥረት ማድረግ ይኖርባቸዋል። ይህንኑ የግዕዝ ዕውቀት የግዕዝ ምሁራን በቀጥታ በአካል ወይም በቃል ተገናኝቶ በመነጋገር ወይም በመጻጻፍ ወይም በመጻሕፍት ወይም በዘመናዊ የመገናኛ መስመሮችና በህዋ አውታሮች በሚተላለፉና በሚሰጡ ትምህርቶች አማካኝነት በመከታተል በቀላሉ ማግኘት ይቻላቸዋል። ከኢትዮጵያ የእግዚአብሔር መንግሥት በኩል እየተዘጋጁ የሚቀርቡ የቅዱሳን ኪዳናት ሥርዓተ ትምህርት በግዕዝና በኢትዮጵያ ማለትም ከኢትዮጵያ የእግዚአብሔር መንግሥት በኩል እየተዘጋጁ በሚቀርቡ የቅዱሱ ኪዳን ሥርዓተ ትምህርት በግዕዝና በኢትዮጵያኛ ማለትም በአማርኛ በሚል አርዕስት ከመጀመሪያ ደረጃ አንስቶ በተከታታይ እየታተሙ በሚወጡ መጻሕፍትና በሌሎች ልዩ ልዩ ዝግጅቶችም የመጠቀም ዕድሉ አቅም በፈቀደ መጠን በየጊዜው ይቀርባል። ይህ አዋጅ መውጣቱ ከዚህ በታች የተጠቀሰው እንዲህ የሚለው የስመ ጥሩ የግዕዙ አበጋዝና ባለሙያ የኢትዮጵያዊው ምሁር የአለቃ ኪዳነ ወልድ ክፍሌ ዘቤተ ተክለ ሃይማኖት ትንቢታዊ ተምኔት የመፈጸሙን ዜና ያበሰረን ነውና እጅግ ደስ ብሎን ይህ እንዲሆን ፈቃዱን ለለገሰን ቸር እግዚአብሔር እና ቅድስት እናቱ ለሆነችው ለኢትዮጵያዊዋ ድንግል ማርያም ምስጋናችንን እናቀርባለን። እናንተ እንጂ ናችሁ የአፍሪካ ራስ ቅል፣ ባለ ዘውድ ቋንቋ፣ ባለ ነጻ አክሊል፣ ግዕዝ አማርኛም ሁለቱ ቋንቋዎች ታላቅ ታናሽ አባይ የአፍሪካ ወንዞች ከአፍሪካ አልፈው ተርፈው በባህር በየብስ ገና ይሰፋሉ እንደ እግዚአብሔር መንፈስ። ስለ አማርኛና ስለ ግዕዝ ክብር ዋዜማ ተቁሟል በብዙ አህጉር። ስለ ግዕዝ ምንነትና ማንነት በሚበቃ አውቃችኋል። ከዚህ ዕውቀታችሁ የተነሳ በሰብአዊው ተፈጥሯችን የዘር ግንዳችን የሆኑት አዳምና ሔዋን ከፈጣሪያቸውና ከአምላካቸው ከእግዚአብሔር ያገኙትና እርሱ ከነርሱ እነርሱም ከእርሱ ጋር እርስ በርሳቸውም ይነጋገሩበት የነበረው የመጀመሪያው የሰው ልጆች ቋንቋ ግዕዝ መሆኑን ተገንዝባችኋል። ከዚህ ግንዛቤያችሁም የተነሳ በፍጥረት የልደት ዘመን ወሃዱ ነገሩ ለኩሉ ዓለም ወሃዱ ቃሉ ማለትም የሰው ሁሉ ቋንቋው አንድ አነጋገሩም አንድ ነበር ተብሎ በቅዱሳት መጻሕፍት ተመዝግቦ የሚዘከረው ያ አንድ ቋንቋ ያ አንድ ንግግር ግዕዝ መሆኑን በእምነት ተቀብላችኋል። ኖህና ሚስቱ ሃይከል ሦስቱ ልጆቻቸው ሴም፣ ካም፣ ያፌትና ሦስቱ ሚስቶቻቸው ምድርን ከጥፋቷና ከርኩሰቷ ሊያጸዳት ካጥለቀለቃት የውሃ ሙላት የዳኑባት መርከብ ባረፈችበት መሬት ላይ በማህበረሰብነት መኖር ከጀመሩ በኋላ ወልደውና በጋብቻ ተዋልደው እየበዙ ከሄዱም በኋላ ዓለሙን ተከፋፍለው እስከ ተበታተኑበት ጊዜ ድረስ
ይነጋገሩበት የነበረው ቋንቋቸው ይሄው ግዕዝ እንደነበረ አረጋግጣችኋል። ዘፍጥረት ምዕራፍ 11 ከቁጥር 1። አማርኛ ወይም በመካከለኛው ምስራቅ አጠራሩ አራማይክ የሚባለው በተመሳሳይ ትርጉሙ ነፃ ሕዝብ ላሰኘው ለአምሃራነት መለያ ቋንቋ እንደመሆኑ መጠን እነዚያን የግዕዝ ተናጋሪዎቹን ኢትዮጵያውያንና ኢትዮጵያውያትም ከግዕዝ ቋንቋዎች የተነሳ ራሳቸው ነፃ ሆነው ሌላውንም ነፃ የሚያወጡ ናቸው በማሰኘት አጋዚያን ይባሉ እንደነበር ይታወሳል። የመረጃ ምንጭ ንቡረድ ኤርምያስ ከበደ ወልደ ኢየሱስ፣ የእግዚአብሔር መንግሥት ኢትዮጵያ አገልጋይ።